ሰሞኑን ኔትፍሊክስ ላይ ገብቼ ስክሮል እያደረኩኝ አንድ አዲስ ፊልም መጣልኝ። አግሪስ ይባላል። በሆኑ የሚያስጠሉ ህጻናት እስከ 15 ዓመታቸው እንደዚህ በሚያስጠላ ፊታቸው እዩት እስኪ እንዴት እንደሚያስጠላ ቢኖሩና 18 ዓመታቸው ላይ ሜካፕ ይቀባሉ፣ ሰርጀሪዎች ይሰራሉ፣ ያምራሉ፣ ከዛ የሆነ ከተማ ይሄዳሉ ምናምን። ብቻዬን ቪዲዮ በእንደዚህ አይነት መንገድ ለመጀመር ሳይሆን እንደዚህ አይነት ፊልሞች ወዴት ሄዱ? ከምር አስባችሁ ታጣቁ? በ2010ዎቹ እኮ እነዚህን ፊልሞች በየአመቱ ነበር የሚለቀቁልን። ዘ ሃንገር ጌምስ 4 ፊልሞች፣ ዘ ሜዝ ራነር 3 ፊልሞች፣ ዳይቨርጀንት 3 ፊልሞች በቃ እስክንል ነበር ሲለቁልን የነበረው። አሁን ግን ፑፍ ላይታዩ ነው የጠፉት። እና እንዳልኳችሁ አግሊስን ካየሁት በኋላ ደበረኝ። ያ ኖስታልጂያ አለ አይደለ? ያ ጊዜ ናፈቀኝ። ለዛ ነው ዛሬ ለምን 4ቱንም የሃንገር ጌምስ ፊልሞች ተመልሼ አላያቸውም ብዬ አሰብኩት። ለዛ በዛሬው ቪዲዮ ሁሉንም ፊልሞች ከመጀመሪያው ሃንገር ጌምስ ጀምሮ ወደ ካቺንግ ፋየር፣ ወደ ሞኪንግ ጄ፣ በመጨረሻም ወደ ሞኪንግ ጄ ፓርት 2 ሙሉ ፊልሙን እናያለን ማለት ነው። ፊልሞቹ ላይ ምን እንደተፈጠረ፣ ይሄ ምንድነው፣ እዚህ ጋር ስህተት አለ፣ የዚህ ካራክተር ዴቨሎፕመንት አሪፍ ነው፣ ሲኒማቶግራፊው ደስ ይላል፣ አክቲንጉስ እንዴት ነው የሚለውን ጠቅላላ በዚህ ቪዲዮ እንመለከታለን ማለት ነው። ግን ቆይ ከዛ በፊት ግን እነዚህ ፊልሞች ከየት መጡ? ፕላስ የእነዚህ ፊልም አይነት ምንድነው? ምክንያቱም እነዚህ ፊልሞች ካያቻቸው ታሪካቸው ተመሳሳይ ነው፣ ስለሱ እናወራለን። አሁን ግን እነዚህ ፊልሞች ከየት መጡ? ሁሉም ፊልሞች ማለት ይቻላል ከኖቨል ነው የመጡት፣ ከመጽሐፎች ማለት ነው። ሃንገር ጌምስም እንደዛ ነው። በሱዘን ኮለን ታዋቂ የምትባል ጸሐፊ ናት። በሷ የተጻፈ መጽሐፍ ማለት ነው። አንድ አስቂኝ ታሪክ ትናገራለች። ሱዛን የሃንገር ጌምስ መጽሐፍ ሐሳቡ የመጣላት ቁጭ ብላ ቲቪ እያየች ነበር። ቻናሉን ቀየረችው። የሆነ የውድድር ሪያሊቲ ቲቪ ሾው እየታየ ነበር። ትንሽም ካየችው በኋላ ድጋሜ ቀየረችው። አሁን ደግሞ የሰርቢያ ጦርነት እየታየ ነበር። ከዛ በኋላ ሱዛን ለምን ይህንን ደስተኛ ሰዎች ፈታ ለማለት የሚያደርጉትን ውድድር ወደ መገዳደል አልቀይረውም አለች። ያ ብቻ አይደለም፣ ለምን ሁሉንም ህጻናት አላረጋቸውም ብላ ሃንገር ጌምስን መጻፍ ጀመረች ማለት ነው። እናም ከሞላ ጎደል መጽሐፎቹን አንብቤያቸዋለሁ እና እውነቱን ለመናገር አሪፍ ነበሩ። ያው ብዙም ማስታወሰው ነገር የለም ግን ተመችቶኝ ነበር ያነበብኩት። ያው ሐሳብ የነበረው ሁሉንም መጽሐፎች አንብቤ አንድ ሙሉ ሴክሽን ጀስት ስለ መጽሐፎቹ ላውራ ነበር። ግን ቱ ማች አበዛሁት። እኔ ለአንድ ቪዲዮ 3 መጽሐፍ ደግሜ የማነበው ማን ነኝ? አንድ ያልነገርኳችሁ ነገር 3 መጽሐፍና 4 ፊልም ነው ያለው። የመጨረሻውን መጽሐፍ ለ2 ከፍለውታል። ያው ብዙ ብር ለመስራት ነው ለ2 የከፈሉት። ግን መጽሐፉ 400 ፔጅ ብቻ ነው። ያው 400 ፔጅ ትንሽ ነው እያልኩኝ አይደለም፣ ግን 2 ፊልም 400 ፔጅ። አሁን እስኪ የነዚህ ፊልም አይነት ምንድነው? በዛ ላይ ምን ያመሳስላቸዋል? እነዚህ ፊልሞች ቲን ዲስቶፒያን ይባላሉ። በጣም ስፔሲፊክ ነው። ላይክ አክሽን ስትሉ በጣም በብዙ መንገድ መውሰድ ትችላላችሁ። አድቬንቸር ስትሉም እንደዛው። ቲን ዲስቶፒያን ስትሉ ግን በጣም በቃ ስፔሲፊክ ነው። የሆነ አንድ ነገር ነው። ካላወቃችሁት የቲን ዲስቶፒያን ፊልሞች ማለት ጭካኔ፣ መከራ ምናምን የበዛበት፣ ፍትህ መጓደል ያለበት፣ ድህነት ያለበት ቦታ ሲሆን እና አንድ መጥፎ ግለሰብ በመጥፎ መንገድ ያንን ህብረተሰብ ሲመራ ማለት ነው። ያው ህፃናት ናቸው ሜን ካራክተሮች። እንደነገርኳችሁ በጣም ስፔሲፊክ የሆነ ጀነራ ነው። እናም ይህን ሁሉ ነገር የጀመረው ሃንገር ጌምስ ነው ማለት ይቻላል። ሃንገር ጌምስ 2012 ላይ ተለቀቀ፣ በጣም ሰክሰስፉል ሆነ። ከዛም ዳይቨርጀንት፣ ሜዝ ራነር 2014 ላይ ተለቀቁ ማለት ነው። ወደ ቪዲዮ ከመግባታችን በፊት ግን ይሄ ጀስት ዝም ብሎ የትረካ ቻናል አይደለም። ብዙ የራሴ ሀሳቦች ያሉበት የትረካ ቻናል አይደለም ስል ደግሞ ያው ታሪኩን አልናገርም እያልኩኝ አይደለም። ታሪኩን እንደውም በሰፊው ነው የምንኖረው እና የቪዲዮ መጨረሻ ላይ ሁሉንም ፊልሞች ከ5 ሬት እናደርጋቸዋለን። አሁን ብዙ ወሮስ ወደ ፊልሙ እንግባ። ፊልሙ የሚጀምረው በኤክስፕላኔሽን ነው እና እኔን የምታውቁኝ ከሆነ ብዙ ጊዜ እንደዚህ አይነት ነገር አይመቸኝ። አንድን ነገር እንደዚህ ሆኖ ብሎ ከመናገር ይልቅ በጣም ቪዥዋሊ አፒሊንግ ወይም ደግሞ ጀስት ለማየት በሚስብ መልኩ ቢናገሩ ደስ ይለኝ ነበር። ግን ይሄን እውነቱን ለመናገር ብዙም አልጠላሁትም። እናም እዚህ ኤክስፕላኔሽን ላይ ስለ ሪፒንግ ሴሬሞኒ ነው የነገሩ። ግን ሪፒንግ ሴሬሞኒ ምንድነው? ሪፒንግ ሴሬሞኒ የሚባለው እዚች ፓኔም የምትባል ሀገር ውስጥ 12 ዲስትሪክቶች አሉ ወይም 12 ከተሞች ምን እንበላቸው። በቃ ከዚህ በኋላ ዲስትሪክቶች ነው መላቸው፣ ግን እንድታውቁት ያክል 12 የተለያዩ ከተሞች ወይም ክልሎች በሏቸው። እናም እነዚህ ዲስትሪክቶች ለየት ያለና በጣም ክሬቲቭ የሆነ ስም ነው ያላቸው። እነዚህ ስሞች ምንድናቸው? ዲስትሪክት 1፣ ዲስትሪክት 2፣ ዲስትሪክት 3፣ ዲስትሪክት በየአመቱ ሃንገር ጌምስ የተባለ ዝግጅት አለ እና እዛ ዝግጅት ውስጥ በየአመቱ ከሁሉም ዲስትሪክት እድሜያቸው ከ12 እስከ 18 ያሉ አንድ ወንድና አንድ ሴት ይመረጡና አንድ ሰው እስኪቀር ድረስ ይገዳደላሉ ማለት ነው። እናም እዚህ ጋር ሜን ካራክተራችንን እንተዋወቃታለን። ቆይ ግን እዚህ ጋር ከፊልሙ ምን እንጠብቃለን? ፊልሙ ከካራክተሩ ጋርና ከኤንቫይሮንመንቱ ጋር እንድንተዋወቅ ማድረግ አለበት። ምክንያቱም በፊልሙ መጀመሪያ ነው የካራክተርን ባህሪ ገና ካሁኑ ሴታፕ የምናደርግ። ለዛ እስኪ እዚህ ጋር ፊልሙ ምን እንዳደረገን። አንደኛ ፋሚሊ አላት። ፋሚሊዎቿን በጣም ነው የምትወደው። እዚህ ጋር ታናሽ እህቷ በፍርሃት ስታለቅስ እንመለከታለን። ምክንያቱም እድሜዋ ደርሷል። ለዛ ሪፒንግ ሴሬሞኒ ላይ ትሳተፋለች ማለት ነው። ከዛም ካትነስ ስሟ ነው ባይዚ ስታባብላት እንመለከታለን። ሶ ፋሚሊዋን ትወዳለች። ሁለተኛ
የምትኖርበት ዲስትሪክት 12 ማለት ነው በጣም በስቃይና በድህነት የሚኖሩ ሲሆን ይህንን ደግሞ በጣም አሪፍና ልብ በሚነካ መንገድ ነው ያሳዩ። ሶስተኛ ቀስት መወርወር ላይ ጎበዝ ናት። ወደ ጫካ ወጥታ ሀንት ስታረግ ምናምን እንመለከታለን እና አንድ አብሮ አደግ ጊል የሚባል ጓደኛ አለ። እስካሁን የነገርኳችሁ በመጀመሪያዎቹ ደቂቃዎች ያየነው ነገር ነው፣ ግን ወደፊት እንዴት አስፈላጊ እንደሆኑ ታያላችሁ። እንዴት የፊልም አጀማመር ኢምፖርታንት እንደሆነ እናያለን ማለት ነው። ሌላ መናገር የምፈልገው ነገር ሳውንድ ዲዛይን በጣም አሪፍ ነው። ላይክ ሳውንዱ ብቻ ውስጤን እያነካኝ ነበር። በተለይ የዲስትሪክት 12 ሲኖች በጣም ላይ ቃል ራሱ የለኝም። ሌላኛው ደግሞ ሃንድ ሄልድ ሻቶች ነው ወይም በእጅ ተይዞ ሲቀረጽ ማለት ነው። ላይክ መጀመሪያ አካባቢ ተመችቶኝ ነበር፣ ምክንያቱም ካሜራው ሲንቀጠቀጥ ምናምን የሆነ ቫይብ አለው አይደለ? የሆነ የሚያስፈር በቃ የሆነ ጭንቀት ውስጥ ነው የሚከታችሁ። ላይክ ሁሉም ሻት ይንቀጠቅጣል፣ ሁሉም በእጅ ነው የተያዘው ምናምን እና ሙሉ ፊልሙ እንደዛ ነው ባይዞና ከባድ ነው። ከዚህ በኋላ ምን እንደሚፈጠር እናውቃለን። የካትነስ ሲስተር ትመረጣለች፣ ካትነስ በሷ ፋንታ ትሳተፋለች እና ፒታ የሚባል ልጅም ይመረጣል እና ቡም ታሪክ አለ ማለት ነው። እናም ሁለቱም የሆነ ሜንቶር ያገኛሉ እንደ መሪያቸው ማለት ነው። ከዚህ በፊት ጨዋታውን ተጫውቶ ያሸነፈ ሰው እንዲያግዛቸውና እንዲመራቸው ማለት ነው። ይህ ሰውዬ ደግሞ የሆነ ሰካራምና በህይወቱ ተስፋ የቆረጠ ሰውዬ ነው። የሆነ ሰዓቱላ መሞታቸው አይቀርም አትጨነቁ ሲላቸው ነበር፣ ግን ከዛ በኋላ ትንሽ መመለስ ምናምን ይጀምራል። ካትነስን ለማሸነፍ ስፖንሰር ማግኘት አለብሽ፣ እናም ስፖንሰር የምታገኘው ላይከብል በመሆን ነው ብሎ ይመክራታል። ምክንያቱም ስለዚህ እስካሁን ድረስ ያወራው አይመስለኝም። ይህ ሁሉ ነገር የሆነ ሪያሊቲ ቲቪ ሾው ነው፣ ካፒታል ውስጥ ለሚኖሩ ሰዎች ማለት ነው። ላይ ከአራት ህጻናት ሲገዳደሉ እያዩ ተፍታ ይላሉ ማለት ነው። ለዛ ነው ስፖንሰር ቤቲንግ ምናምን ያለው እና እነዚህ ካፒታል ውስጥ የሚኖሩ ሰዎች አንድ መጨመር የምፈልገው ነገር ይሄ ፊልም የሆነ ሪል ይመስላል። ላይክ ቆይ አዳምጥ፣ ሁሉም ፊልም እንደዛ ነው። አንድ ፊልም ስታዩ ስፔሻሊ አሪፍ ፊልም ከሆነ በጣም ኬር እየሰጣችሁ ነው የምታዩት። ላይክ እኔ ራሱ ለኔ ምርጥ መላቸውን ፊልሞች የምመዝነው ምን ያህል ኬር አድርጌያለሁ፣ ምን ያህል ከካራክተሮቹ ጋር ፍቅር ይዞኛል፣ ለምን ጊዜ ያክል ፊልሙ ካለቀ በኋላ ስለ ፊልሙ አስቤያለሁ በሚለው ነው። እና ፖይንቴ አንድ ፊልም ለመወደድ እና ኢንጆይ ለማድረግ አሪፍ አክቲንግ እና ሪል የሚመስል ሲናሪዎች መፈጠር አለባቸው። ሃንገር ጌምስ ደግሞ ይህንን አሳክቶታል ማለት ይቻላል። ካትነስ እና ፒታ ራሳቸውን ሲያስተዋውቁት ያለው ሲን ላይክ በቃ አሪፍ ነው። ቃላት ራሱ የለኝም። በቃ ስሜት እየተሰማኝ ነበር በቃ። እናም እዚህ ጋር ራሳቸውን ካሳዩና ካስተዋወቁ በኋላ ወደዚህ ትሬኒንግ ቦታ ይመጣሉ እና ሌሎቹ ተወዳዳሪዎች ማየት ደስ ይላል። አላ የሆነ ስምምነት ውስጥ ያሉ ለብቻቸው የሚሰሩ አሉ፣ የሚያስፈሩ አሉ፣ ጠንካሮቹ አሉ። በቃ ከካትነስና ከጓደኞቻቸው ውጪ አንዳንድ ሰዎች ማየት ደስ ይላል፣ ግን ሞር ፐርሰናል ማድረግ ይችሉ ነበር። ሞር ስለ ካራክተሮች ማወቅ እንችል ነበር፣ ግን ወደ በኋላ እናወራበታል። ትሬኒንጉ ካለቀ በኋላ ሁሉንም ከ12 ሬት እያደረጓቸው ነበር። ፒታ 8 አመጣ፣ ሌሎቹ 6 7 9 ያመጣሉ። ካትነስ ስንት እንዳመጣች ገምቱ? 11 ከ12 ሞስት ላይክሊ ጨዋታው ማሸነፍ የምትችለው ካትነስ ናት ማለት ነው። ከጨዋታውን በፊት ኢንተርቪው የተደረጉ ሁሉም ካትነስን ይወዳታል፣ በጣም ተወዳጅ የሆነች ነው። ይሄ ደግሞ አሪፍ ነው ለስፖንሰሮች ምናምን ማለት ነው። ግን ራሷን ገደል እየከተተች ነው፣ ምክንያቱም አሁን ሁሉም ተወዳዳሪ ሊጠላት ይችላል። እየተሽከረከረች ምናምን እሳት ምትለኩሰው ፒታ ራሱ በሁሉም እየተወደደ ነው። ግን እዚሁ ኢንተርቪው ላይ ትልቅ ነገር ይፈጠራል፣ ላይ ፊልሙን ሊቀይረው የሚችል ነገር ማለት ነው። በነገራችሁ አታምንኙ፣ ምን እንደሆነ ታውቃላችሁ? ከማስታወቂያ ፒታ ከካትነስ ጋር ፍቅር እንደያዘው ይናገራል። ዋት እንደዚህ ይፈጠራል ብዬ አልገመትኩም ነበር። ምን እንዴት ግን ከምር እኔ ገምታችኋል እንዴ? እኔ አልገመትኩም ነበር። ስለ ካትነስ እና ስለ ፒታ ወደ በኋላ እናወራለን። ግን ለአሁኑ አይ ቲንክ ፒታ ካትነስን አፈቅራታለሁ ያለው ለስፖንሰሮቹ ሲል በሰፊው ወደ በኋላ ስለ ፒታ አላወራውም። እስካሁን አውርቻለሁ። ፒታ ምን የሚወራ ነገር አለው? 4 ማዕዘን ፊት አለው፣ አጭር ነው እና የዳቦ ጋጋሪ ልጅ ነው እና እውነቱን ለመናገር ሌላ የሚወራ ነገር ያለው አይመስለኝም። እንቀጥል። ኦልሞስት ግማሹን ፊልም በሙሉ ከጠበቀም በኋላ ቡም ጌሙ ይጀምራል ማለት ነው። እናም ላይክ የፈጠነ ነው ግድያ የጀመረው። ዙር ስትሉ ህፃን ወርቋል፣ ዙር ስትሉ ህፃን እየሞተ ነው። ላይክ የሌለ ዲስተርቢንግ ነው። ትላልቅ ሰዎች እንኳን ቢሆኑ እሺ። እዚህ ጋር ግን ከ12 እስከ 18 ውስጥ ያሉ ህፃናት በገጀራ በቢላ በቆንጨራ እናም ካትነስ እንደተነገራት ወደ መሳሪያዎቹ አትሄድም። የፈጠነ ወደ ጫካዎቹ ገብታ ፍሬሽ ዋተር አግኝታ ጀስት ዛፍ ላይ ቺል እያደረገች ነው። ማንንም ሰው እየገደለች አይደለም፣ ጀስት ሰርቫይቭ ለማድረግ። እናም ፒታ በማይታመን መልኩ አሁንም በህይወት አለ። እናም አፍ በሚያስከፍት ሁኔታ ከጠላቶቿ ጋር ጓደኛ ማቾች ሆኖ እየሰራ ነው። መጥፎ ሰው ፒታ። አንድ እዚህ ጋር እስኪ ስለ ጌሙ እናወራ። መጽሐፉ ላይ እንደማስታውሰው ከሆነ ፈርስት ፐርሰን ፐርስፔክቲቭ ነው። ማለትም ካትነስ የምታየውን ነው የምናየው፣ ካትነስ የምትሰማውን ነው የምንሰማው። ስለ ሌላ ሰው አያገባንም። ጀስት በቃ እኛ ዘሃንገር ጌምስን በካትነስ አይኖች ነው እየኖር ነው ያለ ነው። ለዛ ጌም ሩም ውስጥ ምን እያደረጉ እንደሆነ አናቅም። ስለ ፕሬዚዳንትስ ነው ከሞላ ጎደል አይተነው እንኳን አናቅም። ፊልሙ ላይ ግን እንደዛ ለመሆን ይሞክራል ግን
ግን አይደለም። አይ ቲንክ ይህን እንደ ፈርስት ፐርሰን እንቆጥሯለን። ምክንያቱም ያው ስቲል በካትነስ አይን ነው ይህንን ዓለም እያየ ነው ያለ ነው። ግን ስቲል ፕሬዚዳንት ስኖውን እያየ ነው ነበረ። ጌም ሩም ውስጥ እያየናቸው ነበር። ኢቭን ከዲስትሪክት 12 ጌልን እያየ ነው ነበር። እናም ያው የሁሉ ነገር ያወራሁት ለአንድ ምክንያት ነው። ለምን ሌሎቹን ካራክተሮች ዴቨሎፕ አናረጋቸውም ነበር? ላይክ ለምን ራይቨሪ ምናምን አንፈጥርም ነበር? አሁን ለምሳሌ ይሄ ልጅ ተሞረስ ነው በጣም ፑር ከሚባል ዲስትሪክት ነው የመጣው። ይሄ ልጅ ደግሞ በጣም ሀብታም ከሚባል ዲስትሪክት ነው የመጣው። ታዲያ ለምን ሁለቱን ካራክተሮች አናጋጫቸውም ነበር? ላይክ ገብቶች አላመለው ስለሌሎቹ ዲስትሪክቶች በደንብ ብናውቅ ምናምን አይ ቲንክ ሞር ኢንጆይብል ይሆን ነበር እንደዛ። አንድ ግን እዚህ ጋር ስለዚህ ሳላወራ አላልፍ። እኔን የምታውቁኝ ከሆነ ሪሌሽንሺፖች በጣም ይመቹኛል። ላይክ በጣም ማለት ነው። ሪሌሽንሺፕ ስላችሁ ደግሞ የሆነ ወንድና ሴት ሴክሹዋል ቴንሽን አለ በመሃላቸው ላይ ምናምን አይደለም። ብዙ ሰው የማያወራላቸውን የአባትና የልጅ ሪሌሽንሺፕ፣ የእናትና የልጅ ሪሌሽንሺፕ፣ የወንድምና የእህት ራሴን ችግር ውስጥ ከተትኩታ። ብቻ ገብቷቸዋል የሚለው እነዛ የሆነ ኖርማል ሴክሹዋል ያልሆኑ ሪሌሽንሺፖች ይመቹኛል ማለት ነው። ሶ የካትነስ እና የሪዮ ሪሌሽንሺፕ እንደዛ ነው። አይ ጀስት ላቭ ዘም። በቃ ላይክ የሆነ እንደ እህትማማቾች የሆነ ትልቅ ቦንድ አላቸው። ጀስት በቃ ደስ ይላል። ኪዩት ናቸው። አይ ቲንክ ደግሞ ከሁሉም ህፃኗ ሪዮ ናት። 12 ዓመቷ ነው። ሶ ካትነስ እንደ ታናሽ እህቷ ነው የምታያት። እርስ በራሳቸው ይጠባበቃሉ። ካትነስ በንቦች በተነደፈችበት ጊዜ አዎ ተነድፋ ነበር። ለቀናት ስትንከባከባት ነበር። ማንም ሰው እንዳይገላት እየጠበቀቻት ነበር ማለት ነው። ብቻ በጣም ደስ ይላሉ። እና ትሞታለች። ሪዮ ትሞታለች። ድሮ መጽሐፉን ሳነበው ራሱ ሜቢ ህፃን ስለነበርኩ ይሆናል ብቻ ትልቅ ኢምፓክት ነበረው። ላይ ከልብ ያዝኜ ነበር። እውነቱም ለመናገር ፊልሙን በአሪፍ ሁኔታ ነው ያሳየው። መጀመሪያ ላይ ስታግዛት እናያለን። ከዛ ሲግባቡ እናያለን። ሪዮ ብዙም አታወራም ነበር። ከካትነስ ጋር ማውራት ትጀምራለች። ፕላኑ ነበራቸው። በጣም ፌመስ የሆነችው ማፋጨት ማለት ነው። ትንሽ እስኪ ወደፊት ስኪፕ እናድርጋ። ምክንያቱም ጀስት ብዙ ሰው ይሞታል። በቃ ሞት ነው ያለው። ይሄ ብቻ ነው የተፈጠረው። ሞት መጣ። በመጨረሻም 3 ሰዎች ይቀራሉ። ካትነስ፣ ፒታ እና ይሄ ልጅ። ባይዞ ፒታ የሁሉ ጊዜ ያስመሰለ ነበር። ከነሱ ጋር እየሰራ አልነበረም። ከዛ ከካትነስ ጋር ይገናኛሉ። ሁሉንም ነገር ያስረዳታል፣ ያወራሉ ምናምን። ከዛ በኋላ ካትነስ ፒታን ትስሟለች። ወደው ነው ወይ ሌላ ታሪክ ነው። ምክንያቱም ከሳመቹ በኋላ በስፖንሰር መልኩ ፒታ ተጎድቶ ስለነበረ መድኃኒት ይላክለታል። ሶ ወዳው ነው ወይስ ለስፖንሰሮቹ ብላ ለጊዜው አናውቅም፣ ግን በሚቀጥሉት ፊልሞች እናያለን። ለማንኛውም ቅድም እንዳልኳችሁ 3 ሰዎች ቀርቷል። ካትነስ፣ ፒታና ይሄ ልጅ እና ገባብዳ ውሾቹን እነሱን ለመግደል እየሞከሩ ነው። እና ያ እስካሁን ያልተናገርኩት ነገር ከጌም ሩሙ ውስጥ የተለያዩ ነገሮችን ያደርጉባቸዋል። ሲፈልጉ እንስሳቶችን ወይ ቶክሲክ ኤር ኦር እሳት ማስነሳት ወደ በኋላ እናወራበታለን። ምክንያቱም ተመችቶኛልም አልተመቸኝም። እና እንዳልኳችሁ ውሾቹ እያባረሯቸው ነበር። ከዛ ጌሙ ሲጀምር መሳሪያዎቹ የተቀመጥኩበት የሆነ ብረቱ ላይ ይወጣሉ ማለት ነው። አንዴ ብቻ እዚህ ጋር ይህን ተመልከቱልኝ። እዚህ ሲናሪዮ ላይ በሱ ቦታ ብትሆኑ ምን ታደርጉታላችሁ? ወደፊት መግፋታ። ምክንያቱም ውሾቹ ወደዛ ነው ያሉት። ከዛ ቡም ይበላሉ፣ ታሸነፋለህ። እሱ ግን ምን እንዳረገ ታውቃላችሁ? ጀስት እዩት። በቃ ወደፊት እንደ መግፋት ወደ ኋላ ይመልሳችኋል ማለት ነው፣ ወደ ሴፍቲ። ምንድነው ነገሩ? ሰው አልገልም ነው? ምክንያቱም ሰው ስትገል አይተናል። ወይስ እወዳችኋለሁ ነው? ለማንኛውም ይህን ሰውዬ ይገሉታል። ለዛ አሁን 2 ሰዎችን የቀሩት ፒታ እና ካትነስ። እናም ሁለታችንን እንሞታለን እንጂ አንገዳደልም በሚለው ሁለቱም ፖይዝን የሆነ ተክል ሊበሉ ሲሉ አቁሙ ይባላል። ከዛ ሁለቱም ተረፉ ማለት ነው። ያው በሌላ አባባል ለ74 ዓመት ጠንክሮ ሳይቀየር የቆየውን ካልቸር ዲስሪስፔክት በማድረግ ሁለቱም ተረፉ ማለት ነው። አሁን እስኪ ወደ ፊልሙ እንዴት ነው? ፊልሙ እውነቱን ለመናገር በጣም አሪፍ ነው። ያው ግን ትንሽ ስህተቶች አሉ። የዳይሬክተር ስህተቶች አሉ፣ የኤዲቲንግ ስህተቶች አሉ። ሁሉም ሻት ማለት ይቻላል በእጅ የተቀረጹ ናቸው። አይ ቲንክ ለዚህ ነው መሰለኝ ሁለተኛው ፊልም ላይ ዳይሬክተር ቀይሯል። እና እውነቱን ለመናገር አሪፍ ምርጫ። አክቲንግ አሜዚንግ። ጄኒፈር ሎረንስ ማለት ጀስት ካትነስ ናት። አለቅ የሚገርም ፐርፎርማንስ። ጆስ ሃቸርሰን ፒታ ማለት ነው። አሪፍ አክቲንግ። ስታንሊ ኢንተርቪው የሚያደርጋቸው ሰውዬ ማለት ነው ከምወዳቸው ካራክተሮች መካከል አንዱ ነው። ፕላስ ቱቺ የሚገርም አክተር ነው። ብቻ አይ ቲንክ ማውራት የምፈልጋቸውን ነገሮች በሙሉ አውርቻለሁ። ብዙ ጊዜ ማጥፋት አልፈልግም፣ ምክንያቱም ገና 3 ፊልሞች ይቀሩናል። አሁን ግን ከሙሉ ሃንገር ጌምስ ፊልሞች በብዙዎች ዘንድ በእኔ ዘንድ ራሱ ምርጥ ወደ ተባለው ፊልም ወደ ካቺንግ ፋየር እንሄዳለን። ወይ ግን ይህን ቪዲዮ ተመችቷችኋልን? እንግዲያውስ ላይክ ማድረግ እንዳትረሱ። አይከብር እንደዚህ አይነት ረዘም ያሉ ቪዲዮዎች የምትፈልጉ ከሆነ አይኖ ጊዜ ይፈጃሉ፣ ግን ላይክ በማድረግ ሰፖርት ማድረግ ትችላላችሁ። ሶ ላይክ ቅድም እንደነገርኳችሁ ካቺንግ ፋየር እንደተሳሰብ ሆነ በብዙዎች ዘንድ ምርጥ የሃንገር ጌምስ ፊልም ነው። አንዳንድ ሰዎች ጀስት ትልቅ በጀት ስላላቸው ነው፣ እናም እውነታቸው ነው።
ትልቅ በጀት ያለው ፊልም ነው። እንደኔ አሳስብ ግን ይሄ ፊልም ምርጥ የሆነው ዳይሬክተር ስለቀየሩ ነው። የመጀመሪያው ፊልም ጌሪ ሮስ ዳይሬክት ያደረገው ሲሆን እውነቱን ለመናገር መጥፎ ስራ ሰርቷል አይደለም። ምክንያቱም የመጀመሪያው ፊልም አሪፍ የሚባል ፊልም ነው፣ ግን ቪዥዋሊ ስናየው ጀስት ቅድም እንደተናገርኩት የሆነ ክሬቲቭ ለመሆን ሞክረዋል። በሚንቀጠቀጠው በእጅ የተቀረጠው ሻቶች ግን ያው በዛ ሊትራሊ ኦልሞስት ሁሉም ሻት እንደዛ ነው፣ በእጅ የተቀረጸ ነው። እዛ ላይ ተምች ሆኑ ከቶች አሉ። ቃኑ የተናገርኩትን እየደገምኩት ነው፣ ግን አንደርስታንድ እንድታደርጉልኝ ስለምፈልግ ነው። ለማንኛውም ከሁለተኛው ፊልም በኋላ ፍራንሲስ ሎረንስ ነው ዳይሬክት ያደረገው እና እንደኔ ሳስብ አሪፍ ምርጫ ነው። ጀስት በጣም ለማየት የሚያስደስቱና ጀስት በጣም አፒሊንግ ነበሩ፣ ሲታዩ ያምራሉ። በቃ አሁን እስኪ ወደ ፊልሙ ነበር። ፊልሙ የሚጀምረው የመጀመሪያው ፊልም ካለቀ ከብዙ ወራት በኋላ ነው እና ምን ፕሬዚዳንት ስኖው ካትነስ ቤት ውስጥ ምን ይሰራል? የመጀመሪያው ፊልም ፍቅር አሸነፈ በሚል መሪ ቃል ካትነስ እና ፒተር ነበር ያሸነፉ እና ያ ሁሉ ነገር ያ ሁሉ ሮሚዮ እና ጁሊየት ነን የሚል ነገር ፌክ ነበር። ሰርቫይቭ ለማድረግ ነው ያለን ሁሉ ፍቅር ቢጤ የሰሩት ማለት ነው። ካትነስም ከጌል ጋር ናት። ያው ይሄ አይደለም ፖይንቱ እዚህ ጋር ሰዎች ያንን ነገር እንደ ፍቅር አልነበረም ያዩት። ሰዎች ያንን እንደ ሪቮሉሽን ነበር ያዩት። ሪቮሉሽን ማለት ሪቮሉሽን ጉግል አረኩት አልመጣልኝም። በቃ የሆነ ምን እንበሉ ጦርነት፣ ብጥብጥ፣ ፕሬዚዳንት ስኖውን ከስልጣኑ ለማውረድ የሚደረግ ግጭት። ፕሬዚዳንት ስኖው ካትነስ እና ፒታን ወደ ሁሉም ዲስትሪክት እየሄዱ ይሄ ትክክለኛ ፍቅር እንደሆነና ሌላ ምንም ነገር እንደሌለ ብለው እንዲያሳምን ይልካቸዋል ማለት ነው። መጀመሪያም ወደ ዲስትሪክት 2 ነበር ይሄዱ፣ የሪዩ ዲስትሪክት ማለት ነው። እናም አንድ ህግ ነበራቸው። ፒታ ያወራል፣ ካትነስ ጀስት ዝም ብላ ትቆማለች። ምክንያቱም እሷ ናት እዚህ ጋር ችግር እያመጣች ያለችው። ካትነስ ግን አልቻለችም። ሪዩ እኮ ብቸኛ ጓደኛዋ ነበረች። ካትነስ ሁሉም እንደፈራው በጣም ኢሞሽናል እና ልብ የሚነካ ነገር ትናገራለች። ከዛም የሆነ ብጥብጥ ነገር ትጀምራለች ማለት ነው። ያ ትንሽ ብጥብጥ ነገርም ቀስ በቀስ እያደገ ይመጣል። በካትነስ ምክንያትም ከብዙ ጊዜ በኋላ የዲስትሪክቱ ሰዎች ለራሳቸው ቆሙ ማለት ነው። አሁን ካትነስ እንደ ተስፋቸው ነው የሚያዩት። ከ74 ዓመት ስቃይና መከራ የምታወጣቸው ተስፋ። ስኖው ደግሞ ይሄ ነገር እየተመቸው አይደለም። ጀስት ካትነስ እንድትሞት ነው የሚፈልግ። ግን እሱ ቢገላት ወይም ደግሞ ሌላ ሰው እንዲገላት ቢያደርግ ጀስት ሞር ብጥብጥና ችግር ነው የሚፈጠር። አንድ ሀሳብ ይመጣለታል። ሀሳቡም የአሸናፊዎች አሸናፊ ሃንገር ጌምስ ማዘጋጀት። እስካሁን ያሸነፉት ሰዎች ድጋሜ ሊመለሱ ነው ማለት ነው። ካትነስም ይህን ስትሰማ ጀስት ራሷን መቆጣጠር አልቻለች። አስቡት እስኪ ይህን ሲኦል የሆነ ኤክስፒሪየንስ አልፋ በጣም የምትወዳቸው ሰዎች ሞተው እሷ ራሱ ሰዎችን ገላ ቀን በቀን የገደለቻቸው ሰዎች ይመጡባታል። ማታ መተኛት አችልም እና ይህንን ነገር ለሁለተኛ ጊዜ ልታረጉ ነው። ጀስት ያሳዝናል ከምር። የዚህ ሃንገር ጌምስ ተወዳዳሪዎች ግን በጣም አሪፍ ነው። እዚህ ያለ ሰው በሙሉ አሸንፏል። እዚህ ያለ ሰው በሙሉ ለማሸነፍ ሰው ገሏል። አንዳንድ መጥፎ ሰዎች አሉ፣ አንዳንድ በጣም መጥፎ ሰዎች አሉ፣ አንዳንድ ደግሞ ዝቅ ያሉ መጥፎ ሰዎች አሉ። እናም እንደ ድሮ አይደለም። ከዚህ ፊልም አንድ የተመቸኝ ነገርና ከመጀመሪያው ፊልም አሻሽለዋል ብዬ ማስበው ነገር ሞር ሌሎቹን ሳይድ ካራክተሮች እናቃቸዋለን። የመጀመሪያው ፊልም ላይ ካትነስ ነበር። አሁን ግን ብዙ የሚገርሙ ካራክተሮች አሉ። የሆነች በጣም አይናውጣ የሆነች ልጅ ያለች ካትነስ ፒታና ሜንቶራቸው ሊፍት ውስጥ እየሄዱ ጀስት ገብታ ልብሷን አወለቀች። ልብሷን የሆኑ ደግሞ ሜጋ ሰዎች አሉ። የራሳቸውን ጌም ያሸነፉት መጨረሻ ላይ ያሉትን 6 ሰዎች በኤሌክትሪክ አቃጥለዋቸው ነው። እና ያው ሌላ መጠንቀቅ ያለብን ሰዎች ማለት ነው። ሌላው ደግሞ ሴቶች በጣም የሚወዱት ተወዳዳሪ አለ። በ14 ዓመቱ ነው ሃንገር ጌምስ በማሸነፍ ሪካርዱን የያዘው። እናም 1 ለ1 ግጥሚያዎች ላይ ጎበዝ ነው። እናም የሆነች አሮጊት ሴትዮ አለች በሌላ ሰው ምትክ በፈቃደኝነት የመጣችና ከፊኒ ጋር አንድ ላይ ቲም ነገር ናቸው። እናም ከዚህ በላይም አሉ። አስፈላጊ ከሆኑ ስለነሱ ወደፊት እናወራለን። አንዳንድ ኢንተርቪዎች በኋላ ቡም ሃንገር ጌምስ ተጀመረ። ካትነስ ግን እንደ በፊቱ ጌም ወደ ጫኮቿ አታመልጥ፣ ወደ ቀስቶቿ ትሮጣለች ማለት። ቀስቶቿንም ካገኘች በኋላ ከፊኒ ጋር አሮጊቷና ከፒታ ጋር ቲም ይሆናሉ ማለት ነው። እናም ሰዎች ይሞታሉ፣ ብዙ ሰዎች ማለት ነው። ከዛም ወደ ጫኮ ከገቡ በኋላ በተኙበት የተመረዘ አየር ይለቀቅባቸዋል። የቀለድኩ አይደለም፣ የምሬ ነው። ፕሬዚዳንት ስኖው ካትነስን ለመግደል የማይፈነቀለው ድንጋይ የለም። እናም ይሄ ነገር ጀስት አልተመቸኝም። የሃንገር ጌምስ ፖይንቱ ሰዎች ሲገዳደሉ ማየት ነው። ሰው የተመረዘ አየር ሲለቁባቸው ወይም ዝንጀሮች እንዲገሏቸው መላክ ማለት ጀስት ትንሽ ይደብራል። የሆነ ተወዳዳሪ ካትነስን እንዲገል መላክ ምናምን አይሻልም? ብቻ አሮ ነው። መርዛማውንም አየር ዝንጀሮችንም ያመልጣሉ፣ ግን አሮጊቷ ትሞታለች። ሁኬርስ። ከዚህ ፊልም በጣም የወደድኩት ነገር የሚጫወቱበት ሜዳ ነው። ይህ ስቱዲዮ ሜዳ ምን እንበለው
ሜዳን ብለው ነገር ጀስት ዝም ብሎ ክብ አይደለም የሚቆጥር ሰዓት ነው። ሶ በየሰዓቱ የተለያዩ ነገሮች ያጠቋቸዋል ማለት ነው። ግን የሚያጠቁት የራሳቸውን ቴሪቶሪ ብቻ ነው። ወደ ሌላው ቦታ መሄድ አይችሉም። ለምሳሌ 1 ሰዓት ሲሆን ዝንጀሮቹ ናቸው፣ 2 ሰዓት ሲሆን የደም ዝናብ፣ ከዛ መርዛማው አየር እንደዛ እያለ ማለት ነው። ሶ ይህንን ያው አፕሪሺየት ሳናደርግ ማለፍ አንችልም። እናም ከትንሽ ጊዜ በኋላ ሁሉም ግሩፕ ይሰባሰብና አንድ ሀሳብ ይመጣላቸው። ሀሳቡ ማታ ላይ ወደ መብረቅ ወደሚመታበት ቦታ ይሄዱና የተለያዩ ዋይሮች ምናምን አግኝተው ከዛ ወደ ዳርቻው ሊያመጡት ማለት ነው። ምክንያቱም ከሁሉም ቦታ በጣም ሴፍ የሚባሉ ቦታ የባህር ዳርቻው ነው። ለዛ ሁሉም ዳርቻው ላይ ሲሰበሰብ መብረቅ የሚመታበት ሰዓት ላይ ሁሉም በኤሌክትሪክ ንዝረት ይሞታሉ ማለት ነው። አንዴ ግን እዚህ ጋር ወደ እሱ እንመለሳለን። አንድ ማውራት በፈልገው ነገር አለ። እሱም ካትነስ አትገባል። አዳምጡ። ሁላችንም የመጀመሪያው ፊልም ላይ ከፒታ ጋር ያላት ነገር በሙሉ ትወና እንደሆነ እናውቃለን። የተለያዩ ስፖንሰሮችን ለማግኘትና ተወዳጅ ለመሆን ዋሻ ውስጥ ካትነስ ፒታን የሳመችው እሱን ለማትረፍ እንደሆነ እናውቃለን። የዚህ ፊልም መጀመሪያ ላይም ለጌል ይሄ ሁሉ ነገር ውሸት እንደነበረ ሙሉ አስረድታ ከዛላ ሳመችው። እዚህ ጋር ግን ወይ ካትነስ በጣም የምትገርም ተዋናይ ናት ወይም ከፒታ ጋር ፍቅር ይዟታል። ላይክ መጀመሪያ ላይ ፒታ የሞተ መስሏት ተንሰቅስቃ ነበር ያለቀሰችው። ትክክለኛ ሀዘን ነበር የተሰማት። ከዛም ግን ሲነሳ ፊቷ ላይ የነበረው ኤክስፕሬሽን ላይክ መጓደድ አለባቸው። ይህ ሁሉ ነገር መቼ ሳይወደዱ አይፈጠር። ድጋሚ እዚህ ጋር ፒታ ማንም ሳይፈልገኝም ሲል ካትነስ እኔ ፈልጋለሁ ብላ ትስመዋለች። ኪዩት ነው፣ ደስ ይላል እውነት። ላይክ እየተወነች ሊሆን ይችላል፣ ምክንያቱም ጌል ፍቅረኛው ነው መሰለ አይ ዶንት ቲንክ ሶ፣ ግን መሰለ ሙሉ በሙሉ ለፒታ ስሜት ያላት አይመስለኝም፣ ግን እስኪ ወደፊት እናያለና። ፕላኑን አስታወሳችሁት? የመብረቁ ፕላን ማለት ነው። እሱ ፕላን ፌል ያደርጋል። ካትነስ እዛው አንድ ሀሳብ ይመጣላታል። ልክ መብረቁ በሚመታ ጊዜ መብረቁን በከስቷ ለመሾት። እውነቱን ለመናገር ምን አስባ እንደሆነ አላውቅም፣ ግን ሲመጣ ትሾተዋለች። ከዛ ሙሉ ሜዳው ይፈርሳል ማለት ነው። ካትነስም ራሷን በሳተችበት የሆነ ክሬን መጥቶ ይወስዳታል። የፊልሙ መጨረሻ ላይም አንድ ትልቅ ነገር ይፈጠራል። ካትነስ ከኮማዋ ከተነሳች በኋላ ሂሚጅ፣ ፊኒክ እና ይህ ሰውዬ ይጠብቋታል። ታይዞ ይህ ሰውዬ ለፕሬዚዳንት ስኖ ጌሙን ሲቆጣጠር የነበረው ሰውዬ ነው። ሄቨንስ ቢ ይባላል። ከዛም አንድ ትልቅ ፕሎት ትዊስት አለ። እሱም ይህ ሁሉ እቅድ ነበር። ግማሹ ተወዳዳሪዎች ይህንን ፕላን ያውቁ ነበር። ፕላኑም እሷን ከዛ ጌም አስወጥቶ ትልቅ ጦርነት መጀመር። ያን ጦርነት ደግሞ የሚመራው ማን ነው? ካትነስ ኤቨርዲን ሳታውቀው የአንድ ትልቅ ጦርነት መሪ ሆነች ማለት ነው። ዋው! እና ዲስትሪክት 12ን ሙሉ በሙሉ ያፈንዱታል ማለት ነው። የካትነስ ፋሚሊ ግን ሴፍ ነው ከጨነቃችሁ። ፊልሙ እንዴት ነው? ፊልሙ እውነቱን ለመናገር ከሁሉም ፊልሞች ምርጥ የሚባለው ካቺንግ ፋየር ነው። ከሲኒማቶግራፊው ብንጀምር ቪዥዋሊ አይ ቲንክ ይህን ፊልም የሚያክለው የለም። ላይክ ሜዳው ራሱ ጀስት ፐርፌክት እና ጌሞቹን ያሳዩበት መንገድ እራሱ የመጀመሪያው ላይ ያው ህፃን ስለሆኑ ብዙ ደም ማሳየት አይችሉም። በዛ ላይ ካሜራው ኮንስታንትሊ እየተንቀጠቀጠ ነበር። ምንም ነገር ማየት አንችልም። ስለዚህ ነገር አውርቻለሁ እስካሁን። ይሄኛም ከመጀመሪያው ይሻላል ትንሽ ሞት በማሳየቱ ማለት ነው። እናም ሌላኛው ወደፊት ትልቅ የሚሆነው ነገር የፒታ ካትነስ እና ጌል መካከል ያለው ላፍ ትራያንግል ነው። እሱንም መቀመም የጀመሩት ወደ በኋላ እናወራበታለን እዚህኛው ፊልም ላይ ነው። መጥፎ ነገር እዚህ ፊልም ላይ ምንም አይነት መጥፎ ነገር ያለ አይመስለኝ። እዚህ ፊልም ላይ ያው ቅድም እንዳልኳችሁ ሞር ሰዎች ሲገዳደሉ ብናይ አሪፍ ነው ባይ ነኝ። ምክንያቱም እስኪ ያስቡት፣ ሁለት ሰዎች አሉ፣ ሁለቱም የራሳቸው መሳሪያ ያላቸው፣ ለሞት ሲፋየቱ ማየት ነው የሚሻለው። የሆነ መርዛማ አየርና ዝንጀሮ ከሚያጠቃቸው እየተረታችሁ ነው። ግን እዚህ ጋር ብቻ እውነቱን ለመናገር በጣም አሪፍ ፊልም ነው። ላይክ እንደ ፊልም ማለት ነው፣ እንደ ሃንገር ጌምስ ፊልም ሳይሆን ጀስት እንደ ሙሉ ፊልም ምርጥ ፊልም ነው። አሁን ወደ ቀጣዩ ወደ ማኪንጄይ ፓርት 1 እንግባ። ማኪንጄ እነዚህ ፊልሞች እንዴት ብዬ ላስረዳችሁ? ከባድ ናቸው። ቆይ ሁሉም ሰው እንዳደረገው እዚህ ፊልም ላይ መጥቼ ይህ ፊልም ይደበራል፣ ይህ ፊልም ያስጠላል ምናምን አይደለም። ምክንያቱም አልጠላዋቸውም። አዳምጡኝ። እዚህ ጋር እነዚህ ሁለት ፊልሞች የሚያክላቸው የለም ማስተርፒስ ናቸው እያልኩኝ አይደለም። እውነቱን ለመናገር ከመጀመሪያዎቹ ፊልሞች አንጻር ምንም ናቸው። ጭራሽ ሊወዳደሩ እንኳን አይችሉም። ግን እኔ ሰው ሁሉ እንደጠላው አልጠላውም ለማለት ነው። ፊልሞቹ ብቻ ራሱ አይደለም ባይዚ መጽሐፉ ራሱ በብዙዎች ዘንድ አልተወደደም። እናም ያው የተጠበቀ ነገር ነው። ምክንያቱም ብዙ አንድ አይዲያ ያላቸው ፊልሞች ወይም መጽሐፎች ከዛ አይዲያ ሲወጡ ጀስት ኢንተረስቲንግ መሆናቸውን ያቆማል። አሁን ለምሳሌ ይሄ ሃንገር ጌምስ ነው። ዋናው ሀሳቡ ጌሙ ነው። ግን ልክ ከጌሙ አይዲያ ወጥታችሁ እስኪ ከመንግስቱ ጋር ጦርነት እንጀምር ስትሉ ጀስት ብዙ ሰዎች አይቀበሉትም። ምክንያቱም እነዛ ሰዎች ይህንን ለማየት አይደለም የመጡት፣ ጌሙን ለማየት ነው። ሰዎች ሲገዳደሉ ለማየት ነው የመጡት። ብቻ
ወደ ፊልሙ ሶ ካትነስ አሪፍ ጊዜ እያሳለፈች አይደለም። ራሷን መቆጣጠር እያቃታት ነው። ሁሌ ማታ ቅዠት ያጋጥማታል። ፒታን ካፒታል ውስጥ ምን እያደረጉት እንደሆነ አታውቅም። በዛ ላይ ያደገችበት ዲስትሪክት እና ያሏት ጓደኞች፣ ዘመዶች፣ ጎረቤቶች በሙሉ ጠፍተዋል። ሶ ደስተኛ አይደለች። ከዛም የዲስትሪክት 13 ፕሬዚዳንት ስለ ዲስትሪክት 13 አልወራውማ። ዲስትሪክት 13 ድብቅ የሆኑ ሶሳይቲ ሲሆኑ በጣም አሪፍ ቴክኖሎጂ እና መሳሪያ ያላቸው ሲሆን ካፒታሉንና ፕሬዚዳንት ስኖን ለማጥቃት አሪፍ ጊዜ የሚጠባበቁ ህብረተሰቦች ናቸው። ሶ ካትነስን ከዚህ ቦታ ያወጧት እነሱ ናቸው። ለምን ካላችሁ የ13 ፕሬዚዳንትና ሄቨንስ ቢ ቅድም እንደነገርኳችሁ ለስኖ ጨዋታው ሲቆጣጠሩ የነበረው ሰውዬ ማለት ነው። ጠሯትና እኛን እንድታደኝን እንፈልጋለን፣ ጦርነት ይነሳል፣ አንቺም የዛ ጦርነት ፊት እና መሪ እንድትሆኚ እንፈልጋለን ይሏታል። ይህንንም ከባድ ወሬ ላይ ስለ ጦርነት ነው እየወራን ያለው። ይህንን ከባድ ወሬ እንደ ቀላል ወሬ ነው ጣል ያደርጉባት። ካትነስም እምቢ ትላለች። እኔ ራሱ ያው እሺ ብትል ነበር የሚገርመኝ። እነዛን ሁሉ ግድያዎችና ስቃዮች አሳልፋ ሌላ ስቃይ ከባድ ነው። ወደ ካፒታሉ ስንሄድ ደግሞ ፕሬዚዳንት ስኖ ይህንን ብጥብጥ መቆጣጠር አልቻለም። ለዛም ነው ካትነስንና በቅጽል ስሟ ማኪንግ ጄን የሚደግፍ ካለ በሞት ቅጣት እንዲቀጣ ማድረግ የጀመረው። ስኖ በጣም ሲሪየስ ነው። ወደ 13 ስንመለስ ደግሞ ሁሉም ቁጭ ብሎ የፒታን ኢንተርቪው እያየ ነበር። እናም ፒታ በህይወት አለ። ኢንተርቪው ላይም ፒታ ይህንን ጦርነት አቁሙ፣ አሪፍ ሀሳብ አይደለም፣ በጣም ብዙ ሰዎች ሊሞቱ ይችላሉ ይላል። በዛ ሰዓትም ሁሉም ሰው ፒታ ስኖውን ተቀላቅሏል፣ ከኛ ጋር አይደለም ምናምን ብለው ይጠሉታል። ከትንሽ ጊዜም በኋላ የ13 ፕሬዚዳንት እና ሄቨንስ ቢ አንድ ሀሳብ ይመጣላቸዋል። እሱም ካትነስ ዋናው ጠላት ማን እንደሆነ ማሳየት። እሱንም ለማሳየት ካትነስን ወደ ዲስትሪክት 12 ይወስዷት። ለሷም ይህንን ሁሉ ነገር ማየት ከባድ ነበር። የምታውቃቸው ሰዎች በሙሉ ሞተው ያደገችበት ቤቶች ፈርሰው ስታይ፣ በዛ ላይ ካፒታሉ ፒታን እያሰቃዩት ቢሆን ነው ይህንን ነገር የሚናገሩ የሚል ሀሳብ አላት። ለዛ መጀመሪያ ላይ ፕሬዚዳንቷና ሄቨንስ ቢ ያቀረቡላትን ኦፈር ትቀበላለች ማለት ነው። 13ንም መጀመሪያ ማድረግ የፈለጉት ነገር የሆነ የህዝቡን ልብ የሚነካ ማስታወቂያ ነገር መስራቱ እንደ ፕሮፓጋንዳ ነገር ማለት ነው። እናም ሲሞክሩት ካትነስ አክቲንግ ላይ ጎበዝ አይደለች። ትክክለኛ ስሜት ከሷ መውጣት አልቻሉ። ለዛ ወደ ዲስትሪክት 8 ይሄዳሉ። ካፒታሉ ዲስትሪክቱ ላይ ቦምብ ጥሏል ስለተባለ የተጎዱትን ሰዎች ቼክ ለማድረግ ማለት ነው። እናም በዛው ኢሞሽናል ማስታወቂያውን ለመስራት ካሜራማኖችን ሰብስበው ነበር የሄዱት። ከዛ ከደረሱም በኋላ ካትነስ ልባቸውን ማሸነፍ ችላ ነበር። ግን ከዛ ሲወጡ ስኖ እነ ካትነስ እዛ መሆናቸውን ያቅና ሙሉ ሆስፒታሉን በቦምብ ያወድመዋል ማለት ነው። ውስጥ የነበሩትም ምንም የማያውቁ ሰዎችና ህፃናትንም ጨምሮ ይሞታሉ። ይህም በጣም ከባድ ነበር ለካትነስ። በጣም ኢሞሽናልና ልብ የሚነካ ሜሴጅ ታስተላልፋለች። በዛውም የሰዎችን ልብ ትገዛለች ማለት ነው። ካስተዋላችሁ በዚህ ፊልም ብዙም ስለ ፊልሙ እያወሩ አይደለም። ምክንያቱም እዚህ ፊልም ውስጥ አዲስ የሆነ ነገር የለም። ሲኒማቶግራፊው አሪፍ ነው፣ ቪዥዋል ኢፌክት አሪፍ ነው፣ ዳይሬክተር አሪፍ ነው። ግን የጄኒፈር አክቲንግ በጣም ምርጥ ነበር። ከምር ፊልም መሆኑ ሁላ መሀል ላይ እየረሳሁት ነበር። ግን ያው ምን ማድረግ ይቻላል ከአሪፍ አክትረስ አሪፍ አክቲንግ። ካትነስ 13ን ከተቀላቀለች በኋላ ጦርነቱ ተጣጥፏል። ዲስትሪክቶች መልሰው እያጠቁ ነው፣ ወታደሮቹን እያፈነዷቸው ነው ምናምን። ከሁሉም የሚከብደው ምን የሚያክል የውሃ ግድብ ዲስትሮይ ያደርጉታል። ዊች ሙሉ ካፒታል ውስጥ መብራት ይጠፋል ማለት ነው። ትንሽ ጊዜም ካለፈ በኋላ ፒታ ድጋሚ ኢንተርቪው የተደረገ ነው። እናም ምንድነው ምን አባቱን ይመስላል። ለዛ አሁን ከዚህ በፊት ያላችሁ ነገር የእሱ አስተሳሰብ እንዳልሆኑ እናም ያ ሁሉ ነገር ያለው ስላሰቃዩት ሆኖ እንረዳለን መቼስ ሁላችንም። ይል ግን ስቲል እኔ መቼም ቢሆን እንደዚህ አላረገም፣ እሱ ምን አይነት ፈሪ ነው ምናምን ምንድን ነው እስኪ ይኸው ልጁን ይኸው እስኪ ምን እንደሚመስል እስኪ ትበል እስኪ ቆይ አይ ቲንክ ጊዜው ደርሷል። ሁላችሁም ስትጠብቁት የነበረው ያው ሞስትሊ የ12 ዓመት ቲኔጀሮች ቪዲዮችን እያያችሁት ከሆነ ሰዓቱ ደርሷል። እስኪ ስለ ላቭ ትራያንግሉ ነው። እሺ እኔ ሀሳብ ልንገራችሁ። እኔ ጭራሽ አይመቸኝም፣ ትርጉሙም አይገባኝም ሁላ። ግን አይኖ አንዳንዶቻችሁ ኢንጆይ ስለምታደርጉት እናወራበት። ስለ ላቭ ትራያንግል ምን አስባለሁ? መልሴም ምንም አላስብም። እንቀጥል ወደ ፊልሙ። አይ ቲንክ ላቭ ትራያንግል አሪፍ አይደለም። ቆይ ግን መጀመሪያ ግን ትርጉሙ ምንድን ነው? ላቭ ትራያንግል ማለት አንድ ሴት አለች፣ ሁለት ወንዶች አሉ፣ ትመርጣለች፣ አለቀ። ብዙ ጊዜ ሴቷ ሁለቱንም ወንዶች ትወዳቸዋለች ወይም ደግሞ አንዳቸውን ብቻ ነው የምትወዱ፣ ግን ስቲል ለመምረጥ ትቸግራለች። እና አሁን ይሄ ሴንስ ይሰጣል። አንድ ወንድ ሁለት ሴትም ይሆናል። ባይዚ ከፊልሙ ላለመውጣት ነው። የመጀመሪያው ፊልም ላይ ብዙ ላቭ ትራያንግል አልነበረም፣ ግን ሴታፕ እያደረጉት ነበር። ካትነስ እና ፒታ ሲሳሳሙ ጌልን እያሳዩን ነበር። ግን ከሞላ ጎደል
ብዙም የለው። ሁለተኛው ላይም በደንብ እያሳዩን ነበር። ፒታ ኦልሞስት ሊሞት ሲል የካትነስ ሪያክሽን፣ ከዛም ፒታ ማንም አይፈልገኝም ሲል ካትነስ እኔ ይፈልጋሉ ስትለው፣ ከዛም ካትነስ ለጌል ለስፖንሰሮችና ለአክቲንግ ብቻ እንደሆነና እውነት እንዳልነበረ አስረድታ ስትስመው ፒታ እውነት እንዳልሆነ ሲረዳ ሲናደድ፣ መጨረሻ ላይም ካትነስ እሷን አተርፈው ፒታን እንዳላተረፉት ስታውቅ በጣም ኢሞሽናል የሆነችበት ሲል ወደዛ ቦታ በጣም እየሄዱ ነበር። እዚህ ፊልም ላይ ደግሞ ሜቢ ጌልን በጣም እያየነው ሊሆን ይችላል፣ ግን ላፍ ትራያንግሉን በጣም እያጫወቱት ነበር። ካትነስ ስለ ፒታ ስታወራ የጌልን ሪያክሽን ያሳዩናል። በዛ ላይ ካትነስ ጌልን ስትሰሙ ሂዝ ላይክ ይህንን የምታረጊው ስለተጎዳው ነው፣ ባልጎዳ ኖሮ አቴንሽንሽን አላገኝም ነበር ምናምን ብቻ አይ ዶንት ኖ ከባድ ግን ቆይ የቱ ይበልጣል ፒታ ወይስ ጌል? ፒታ ጋር አይ ቲንክ የመጀመሪያው ፊልም ላይ የካትነስን ፊት ላይ ራሱ ማየት እንችላለን። እሷ ብዙም አትወደውም፣ አታዋራውም። እሱ እሷን ለማወቅ ይፈልጋል፣ ግን እሷ ፈቃደኛ አይደለችም። ኦኬ ተሳስቻለሁ። እዚህ ጋር ምን አዲስ ነገር ነው? ሊበን ተሳሳተ። አዲስ ነገር ነው አይደለም። ኦኬ እዚህ ጋር ካትነስ ፒታን አትወደውም ምናምን ቢወርቻለሁ። ወደው ወይ ጠልተው አይደለም፣ ጀስት ማመስገን ከብዷት ነው። ፊልሙ በስትክክል ሳይናገረው ቀርቶ ይሁን ወይም ደግሞ እኔ ፊልሙን መረዳት ሳልችል ቀርቼ ይሆን አሮ ነው። ግን ጸሐፉ ላይ ካትነስ ተረባ ጀስት ዳቦ ቤት ዳቦ ነው ካትነስ ተረባ የነ ፒታ ዳቦ ቤት ስር ቁጭ ብላ ነበረ። ዝናብ የዘነበ ነው፣ ተረባለች። ከዛም በኋላ ግን ፒታ የአያትና አውቆ ዳቦ ያቃጥላል። ዳቦ ማቃጠል ደግሞ ዲስትሪክት 12 ውስጥ አስቡት። ዲስትሪክት 12 የድሃው ዲስትሪክት ነው። ዲስትሪክት 12 ውስጥ ዳቦ ማቃጠል ትልቅ ነገር። ዳቦውን አውቆ አቃጥሎ ለካትነስ ይሰጣታል ማለት ነው። ዳቦውን ይወረውርላታል። አይ ቲንክ ከዛን ቀን በኋላ መጽሐፉ ላይ ራሱ ፊልሙ ላይ ራሱ ካትነስ ፒታንን አላመሰገነችውም። ደግመው አልተገናኙም ከፒታ ጋር። ለዛ አይ ቲንክ ማመስገን ከብዷት ነው መሰለኝ። I don't know አልገባኝም ይሆናል። ፊልሙ ጀስት ዳሶ ላይ ነው። ግን ቀስ በቀስ እርስ በራሳቸው ላይክ መደራረግ ይጀምራሉ፣ ማውራት ይጀምራሉ ምናምን። ከዛ ግን የስፖንሰርሺፑ ወሬ ይነሳል። ካትነስን በብዙዎች ትወዳለች፣ ምክንያቱም 11 ከ12 ነው ያገኘችው። የራሷ ሲምቦል ፈጥራለች፣ የምትለብሳቸው ልብሶች ምናምን ጀስት በህዝቡ ዘንድ ተቀባይነት አለ። ፒታ ግን እንደ ካትነስ ብዙ ተቀባይነት አላገኘም። ለዛም ነው ሙሉ የካፒታሉ ህዝብ እያየ ካትነስን እንደሚያፈቅራት የተናገረው። ይህ ደግሞ ካትነስን አናደዳት። ላይክ አታፈቅሮም፣ አያፈቅራትም መሰለኝ ግን ብዙም አይተዋወቁም ነበር። ይህ ግን በስፖንሰሮቹ ዘንድ ከፍተኛ ተቀባይነት ነበር። አንግላብ በሚል መሪ ቃል ማለት ነው። ይህም ለወደፊት ሲጠቅማቸው እንመለከታለን። ፒታ ዋሻ ውስጥ ተጎድቶ እያለ ካትነስን በአሪፍ ሁኔታ እንዳልነበረና ሊሞት እንደሆነ ስታይ ትስመዋለች። ሚሽም ከስፖንሰሮቹ ጋር ያወራል። ከዛ መድኃኒት ይላክላቸዋል። የሙቪው መጨረሻ ላይም ከምንገዳደል ራሳችንን ብናጠፋ ብለው ራሳቸውን ሊያጠፉ ነበር። ገብቷቸዋል ታሪኩ። በቃ በእርግጠኝነት የሆነ ፊሊንግ አላት ካትነስ ለፒታ። ግን ካትነስ ራሱ ያ ስሜት ምን እንደሆነ መታወቅ ይመስለኝ። ጌል ቆይ ምን የሚወራ ነገር አለ? አብሮ አደጓ ነበረ። በቃ አብሮ አደጓ ነበረ። በደንብ ይተዋወቃሉ። ስለ እሷ ሁሉንም ነገር ያውቃል፣ እሷም ስለ እሱ ሁሉንም ነገር ታውቃለች። አይ ቲንክ በቃ ሌላ ምንም ነገር ያለ አይመስለኝም። ወደ ፊልሙ ስንመለስ የሆነ የሪሌሽንሺፕ አስተማሪው እንኳን ዲስትሪክት 13 ፒታን እና ሌሎቹን ለማዳን ወደ ካፒታሉ ይሄዳሉ። ያው ግድቡን ስላተረፉት መብራት ጠፍቷል። ለዛ ይህን እድል መቼም ያገኙት። ግን ስኖ ደደብ አይደለም። ካፒታል ውስጥ እንዳሉ ያውቃል። ፒታን ለማዳን እንደሚመጡ ያውቃል። ግን ምንም አያደርግም። አዎ ፒታንና ሌሎቹን ይዘዋቸው ሲወጡ እያወቀ ምንም አላደርግም። ለምን አናውቅም። ከዛም ካትነስ ፒታን ለማየት ወደ ሩሙ ስትገባ ምንድነው የሚያበሉህ በእናትህ? ከዛም ይህን በጣም ደስ የሚል ኪዩት የሆነ ሲል እናያለን። ፒታን ለማየት ቀስ በቀስ ስትጠጋው፣ ምክንያቱም ማመን አልቻለችም። ስንት ነገር አብሯት ያሳለፈ ሰው ድጋሚ ልታገኘው ነው። ከዛም ግን ለመግደል ይሞክራል። ከዛም ፌንት እስክትነቅል ድረስ ያንቀጣል። ሰው ባይመጣ ኖሮ ገድሏት ነበር። በአሁኑ ሰዓት ግን ሁላችንም አንድ ጥያቄ እየጠየቅን ነው። ለምን ፒታ ለምን ይህንን አረገው? ምክንያቱም ብሬን ዋሽ አድርገውት ነው። የሆነ ሳይኮሎጂ ጋር ጉዳትና አቢዩስ አድርሰውበት ነው መሰለኝ። ካትነስን እንደ ጠላቱ ነው የሚያየት። ግን ጀስት አልተመቸኝም። አይ ቲንክ የሆነ ሞራሉን የሚፈታተን ፕሎት መጠቀም ይችሉ ነበር። ጀስት የሆነ ስራ ሰሩና አይምሮን ቀየሩት ከሚሉ ይልቅ የሆነ አላር የሆነ ዲስትሪክት 12 ፈንድቷል። ጀስት ዲስትሪክት 12 የፈረደው በማን ነው? በካትነስ ምክንያት። ዲስትሪክት 12 ውስጥ ማን ይኖራል? የፒታ ፋሚሊ። ለዛ አይጠላትም ነበር። አይዶንት ኖ የራሴን ነገር መፍጠር ጀምር። እናም ፊልሙ ያልቃል እዚህ ጋር እና
እንዴት ነበረ ፊልሙ? እንዴት ነው? አሪፍ ነበረ? መጥፎ ነበረ ወይስ ምንድነው ችግሩ? ፊልሙ ረጅም ነበር። በጣም ረጅም ነበር። አሁን ያልኩት ሴንስ አይሰጥም። ምክንያቱም ከሁሉም ሃንገር ጌምስ ፊልሞች አጭሩ ይሄኛው ነው። ግን ሲበዛ ቦሪንግ ነበር። በጣም ይደብር ነበር። ላይክ ሙሉ ፊልሙ የዲስትሪክት 13 ባንከር ውስጥ ነው ማለት ይቻላል። ብዙ ነገር እየተፈጠረ አልነበረም። ኢቭን ለእኔ ማለት ነው ብዙ አክሽን ለማይወድ ሰው ይሄ በጣም ደባሪ ነበር። አንድ ሁለት ፍንዳታዎች አሉ። ግን ኢማጂን እስኪ ከዚህ በፊት የነበሩት ፊልሞች ድባባቸው ሊትራሊ ሲገዳደሉ ለማየት እኮ ነው ምናየው። ብቻ እውነቱን ለመናገር የፔሲንግ ችግሩ ቢስተካከል አልጠሎትም። ፊልሙ አሪፍ ነው። አሁን ግን ተዘጋጅታችኋል ጋይስ? ወደ መጨረሻው የሃንገር ጌምስ ፊልም ልንሄድ ነው። ሞኪንግጄይ ፓርት 2። ይሄ መጽሐፍ ግን 2 መቆረጥ ነበረበት ብላችሁ ታስባላችሁ? እርግጥ ነው ለፕሮዳክሽን ካምፓኒው ኤክስትራ $600 ሚሊዮን ሰርቷል። እናም ኢኮኖሚካሊ ከሄድን በጣም ሰክሰስፉል ነበር። ግን እስኪ አስቡት አንድም በብዙዎች ዘንድ ደባሪና ምንም አይነት ኤክሳይትመንት የሌለውን መጽሐፍ ለሁለት ስትቆርጡት። ላይክ ሞኪንግጄይ ፓርት 1ን ተውት፣ የሆነ ፊለር ኤፒሶድ ነው የሚመስለው። የሆነ ቲቪ ሾው እያያችሁ ዝም ብሎ ጊዜያችሁን የሚያጠፋው ኤፒሶድ ከዋናው ታሪክ ጋር የማይገናኘው በቃ እንደዛ ነው ይመስለው። እንደኔ አስተሳሰብ ለሁለት ሳይቆርጡት አንድ ረዘም ያለ የ2 ሰዓት ከ30 ደቂቃ ፊልም ምናምን ቢሰሩ ኖሮ አሪፍ ነበር። ግን ምን አገባኝ? ኤክስትራ $600 ሚሊዮን ካገኙ እኔ ምን ቤት ነኝ? ለማንኛውም እስኪ ወደ ፊልሙ እንግባ። የፊኒክ ሰርግ ነው። ፊኒክ እያገባ ነው እንግዲህ እና በጣም ደስ የሚል ሞመንት ነው። ሁሉም ደስተኛ ናቸው፣ እየጨፈሩ ነው ምናምን። ከዛም ካትነስ ከእብዷ ልጅ ጋር እየወራች ስሟ ረስቼው ነው ከመሬት ተነስታ ፕሬዚዳንት ስኖውን መግደል ፈልጋለሁ ትላለች። ምክንያቱም ፒታን እንደዛ አሰቃይቶት ሳይኮሎጂካሊ ጎርቶት አሁን ካትነስ እንደ ጠላቱ ነው የሚያያት። ለዛ አንፈርድባትም እሱን ለመግደል ብትሞክር። ግን አንድ ችግር አለ። ከመሬት ተነስታ ጀስት ወደ ካፒታሉ መሄድ አትችልም። ምክንያቱም ዲስትሪክት 13 አይፈቅድላትም። ለምን ካላችሁ ቆይ እንዴት ላስረዳችሁ። ካትነስ መሪ ናት፣ ግን ደግሞ መሪ አይደለችም። የጦርነቱ ፊት እሷ ናት። ሰዎች እሷን ነው የሚከተሉት። ግን ደግሞ ሰዎች ካትነስ አደረገቻቸው ብለው የሚያስቡትን ነገር በሙሉ ዲስትሪክት 13 ነው ያደረገው ማለት ይቻላል። አሁን ገብቷችኋል? ለዛ ነው ከመሬት ተነስታ ወደ ካፒታሉ ማትሄደው። ግን አንድ ሀሳብ ይመጣላታል። ካፒታሉ ላይ ትልቅ ጦርነት ስለተነሳ ወደዛ የሚሄዱ መርከቦች አሉ። ካትነስም አንዱ መርከብ ውስጥ ገብታ በድብቅ ወደ ካፒታሉ ትገባለች ማለት ነው። ካፒታሉ ውስጥም ከደረሰች በኋላ ከሁሉም ዲስትሪክቶች ጋር ተገናኝቶ ጦርነቱን ኦፊሻሊ ይጀምሩታል። ከብዙ አመታትም በኋላ ዲስትሪክቶቹ አንድ ላይ ሆናል። እዚህ ጋር አንድ ነገር አድ ለማድረግ ያክል አይ ቲንክ ዘ ሃንገር ጌምስ ፕሮፓጋንዳ፣ ፖለቲካ፣ ጦርነት፣ ሪቮሉሽን በሪላስቲክ መንገድ ካሳዩን ፊልሞች መካከል አንዱ ነው። እነዚህ ሁሉ ሰዎች ማስታወቂያው ውስጥ ነው ወይም ደግሞ ፕሬዚዳንት ስኖውን የተጋፈጠችው ደፋር ሴት በሚባል ነው ሁሉም ሰው ካትነስን የሚያውቃት። ግን እውነታው ከዛ የራቀ ነው። ማስታወቂያዎቹን መጀመሪያ ራሱ መስራት አልፈለገችም ነበር። ማስታወቂያዎቹን ብላ ሌላ ዲስትሪክት ስትሄድ አንድ ሙሉ ህንፃ ፈንድቷል። እሷ እዛ በመገኘቷ ብቻ ማለት ነው። ፕሬዚዳንት ስኖን የተጋፈጠችው ለሚለው ደግሞ ካትነስ እና ስኖ ለመጀመሪያ ጊዜ ሲገናኙ አስፈራርተው ነው የለቀቀ። እስከዚህኛው ፊልም ድረስ ሁላ እሱን የመግደል ትልቅ የሆነ ሀሳብ አልነበራትም። ሰዎች እንደሚያዩት አይደለችም ካትነስ። ለጦርነቱም ዝግጅት ላይ ያሉ ካትነስ እና ስኳዷ አንድ መረጃ ይደርሳቸዋል። ይህንን ካትነስ ቡድን የሚንቀሳቀሰው ዋናዎቹ ወታደሮች ከወጡ በኋላ እዛ እነ ካትነስ ወታደሮቹ ከሄዱ ከቀናት በኋላ ነው የሚሄዱት ማለት ነው። በዛ ላይ የ13 ፕሬዚዳንት ከባድና ግራ የሚያጋባ ነገር ታደርጋለች። ፒታን ወደ ቡድኑ ታስገባለች። እኔም እናንተም ተመሳሳይ ጥያቄ እየጠየቅን ነው እዚህ ጋር። እንዴት ራሱ ለማያውቅና ጭራሽ ራሱ መቆጣጠር ለማይችል ሰው መሳሪያ ትሰጣለች? መልሱም እንደምትጠብቁት አይደለም። የ13 ፕሬዚዳንት ፒታ ካትነስን እንዲገላት ትፈልጋለች። ምክንያቱም 13 ውስጥ በጣም ተቀባይነትና ድጋፍ እያገኘች ስለሆነ የፕሬዚዳንት ምርጫ ጊዜ እንዳታሸንፈኝ ብላ ማለት ነው። ጓደኛዋን ልትገላት ነው ወይ ጉድ! ይሄ ትልቅ ነገር ከተፈጠረም በኋላ ሙሉ ፊልሙ ቅርዝዝ ይላል። በጣም ደባሪ ነበር። በጣም እስሎ ነበር። ጀስት ሰዎች በተለያዩ ወጥመዶች ውስጥ ሲያልፉ ነው። ቦምቦች ይፈነዳሉ፣ የሆነ አሲድ ነገር ያጠቃቸዋል ምናምን። እዚህ ጋር ሀሳባቸው እንደ ሃንገር ጌምስ አይነት ጌም መስራት ነበር። ልዩነቱ እነዛ ኢንጆይ እናደርጋቸዋለን፣ ይሄ ደግሞ ኦ ማይ ጋድ በጣም ደባሪ። ከዛም ካትነስ እና ስኳዳ ይሞታሉ ማለት ነው። ሁሉም ሰው እንደሞቱ ነው የሚያስበው። የ13 ፕሬዚዳንት አዳኛችንን አታናል ምናምን እያለች ታሽቃበጥ ነበር። አሁን ሙሉ ክሩ እዚህ ቤት ውስጥ ተደብቀዋል እና ሁሉም ሰው የሞቱ ስለመሰላቸው አሁን ወደ ካፒታሉ ሄደው ስኖውን መግደል ይችላሉ። ግን አንድ ችግር አለ። ሙሉ መንገዱ ወጥመድ በወጥመድ ነው። ለዛ ምን ማድረግ እንዳለባቸው ያውቁ። እናም ለዚህ ትልቅ ችግር መፍትሄው ምንድነው? አንደርግራውንድ መሄድ። በቃ አለቅ።
ችግሩ ተፈታ። ይሄ ትልቅ ኮንፍሊክት ነበረ፣ ተፈታ፣ አለቀ። እናም እዛ ትቦ ለትቦ ውስጥ እየተንቀሳቀሱ ኤሊየኖች ያጠቋቸዋል። እውነቱን ለመናገር ይህ ሁሉ ነገር በጣም ደባሪ ነው። ጀስት ስኳዱ በዚህ ያልፋል፣ ከዛ በዛኛው ነገር ያልፋል፣ ከዛ በዚህ ያልፋል። አይ ዶንት ኖ ዘሞስት አክሽን ያገኘንበት ሲን ይሄኛው ሲን የኤሊየኑ ፋይት ማለት ነው። እውነቱን ለመናገር አሪፍ ነው፣ ምንም አይልም። ግን ይህ ሁሉ ሲኩዌንስ አሪፍ ያደረገው የፊኒክ ሞት ነው። አዎ ፊኒክ ይሞታል። እናም ያው በጣም ያሳዝናል። ምክንያቱም ከአንድ ሳምንት ምናምን በፊት ነበር የተጋባው አንዴ ግን ስቲል ራሱን ለካትነስ መስዋዕት አደረገ። በአሁኑ ሰዓት ብዙዎቻችሁ ፒታ እንዴት ነው እያላችሁ እየጠየቃችሁ ሊሆን ይችላል፣ ወይም ደግሞ ዩ ዶንት ኬር፣ ግን አወራበታለሁ። ስቲል ሪኮርዲንጉን ቢብሎ ኤዲቲንግ ላይ ነው ሪኮርድ ያደረኩት ይሄን ፓርት እና ፒታ እንዴት ነው ፒታ ኖርማል ነው ግን አይደለም። ኦኬ አይ ሲሪየስ ነው። ፒታ ከመሬት ተነስቶ ስዊች ሊያደርግ ይችላል፣ ወደ መጥፎ ሰው ሊቀየር ይችላል። ሁላ አይ ቲንክ ሰው ገሏል ሰው እና ኦር ደግሞ የሆነ ስዊች አድርጎ ወደ ጥሩ ሰው ሊቀየር ይችላል። ማሌ ነው ግን ያው ምንም አይልም በሚለው እናያዘው። ሶስኖ የካፒታሉን ህዝብ ወደ ራሱ ቤተ መንግስት እንዲገቡ እያደረገ ነው። ምክንያቱም ከቤተ መንግስቱ ውጪ ሙሉ ከተማውን ዲስትሮይ ሊያደርጉት ስለሆነ ማለት ነው። እና እነ ካትነስ ይሄን ይሰሙና ጌልና ካትነስ ከሌሎቹ ሰዎች ጋር ተቀላቅለው ወደ ቤተ መንግስቱ ይሄዳሉ። ከዛም ግን ሁሉም ነገር ይበላሻል። ካፒታሉ መጠቃት ይጀምራል። ሰዎች እየሞቱ ነው። ጭወት አለ፣ ክርክር አለ ምናምን። ከዛም ግን ሁሉም ነገር ጸጥ ይላል። ጋርዶቹም ህፃናቱን መጀመሪያ ከዛም ትላልቆቹን እያስገቡ ሳለ ነበር ከላይ ትንሽ ፓራሹት ነገር የወረዱ። በሰዎቹም ፊትም ላይ የተስፋ ምልክት ነበር። ከዛም ግን ወንዶች፣ ሴቶችና ህፃናት እንደ እቃቃ ሞቱ። ካትነስም በሚፈጠረው ነገር በሙሉ ደንግጣለች። ምን ማድረግ እንዳለባት አታውቅም። በዛም ጊዜ ነበር በህይወት የመኖሯ ምክንያት፣ ገና ከመጀመሪያው ወደ ጌሙ የመጣችበት ምክንያት፣ ይሄ ሁሉ ነገር የተፈጠረበት ምክንያት ታናሽ እህቷን ፕሪምሮዝን ያየቻት። ከዛም ግን ምን እንደተፈጠረ ፕሮሰስ ከማድረጓ በፊት እህቷ ፊት ለፊቷ ትሞታለች። ካትነስም ራሷን ትስትና ስትነቃ ጦርነቱ አልቋል። ዲስትሪክት 13 አሸነፈ። ምን ካትነስ ሊትራሊ ያደረገችው ነገር ለማትመራውና ለማትቆጣጠሩ ህዝብ ፊት መሆን ነው። ካትነስም በጣም ትናደዳለች። እስኖ እንዴት የራሱን ሰዎች ይገላል፣ የራሱን ህፃናት እንዴት ይገላል በሚል ካትነስ ወደ እስኖ ትሄዳለች። ካትነስም ለምን እንደዚህ ያደርግ ትለዋለች። ከዛም ግን እስኖ እኔ አይደለሁም ይላታል። እኔ መቼም ቢሆን የራሴን ሰዎች አልገልም፣ መቼም የራሴን ህፃናት አልገልም። ማን እንደዚህ እንዳደረገ ታውቂያለሽ? ዲስትሪክት 13 ነው ይላታል። ምን የሰርቲን ፕሬዚዳንት ከመጀመሪያው ጀምሮ ፕላኗ የነበረው ዲስትሪክቶቹ ካፒታሉን አታክ እንዲያደርጉት ማድረግ። ከዛም ካፒታሉ መልሰው ሲያጠቁት ይዳከማሉ። ከዛ ካፒታሉን አጥቅታ ራሷን የፓኔም ፕሬዚዳንት ማድረግ። ይህንንም ያሳካቸው ብዙ የንጹህ ሰዎች ህይወትን በማጥፋትና ወታደሮቹ እስኖውን እንዳያምኑትና እንዳይከተሉት በማድረግ ነው። ወይ ጉድ! አዎ ሁላችንም እንደገመትነው ኮይን ስሟ ነው ባይዘው እስካሁን በስሟ አልጠራትማ። ራሷንም ፕሬዚዳንት ታደርጋለች ማለት ነው። እናም የሆነ ሀሳብ አላት፣ እሱም ሃንገር ጌምስን ድጋሚ ማዘጋጀት። ግን ልዩነቱ አሁን በካፒታሉ ህፃናቶች ነው የሃንገር ጌምሱ የሚካሄደው። ብዙ ነገሮች ሲፈጠሩ እናም እስኖንም ሊገሉት ነው። እስኖ በሚገደልበት ጊዜ ላይም ካትነስ ወደዚህ ትልቅ ሜዳ በሺዎች በሚቆጠሩ ሰዎች ተከባ ትገባለች። ይሄ ሁሉ የመጣው እስኖ ሲሞት ለማየት ነው። ካትነስም ቀስቶቿን ታዘጋጃለች፣ እስኖ ላይም ትጠቁመዋለች። አስተውሱ፣ ይህን ነበር ስትጠብቅ የነበረው። ካትነስም ግን አንድ ነገር ታደርጋለች። ቀስቱን ከፍ ታደርገውና ፕሬዚዳንቱ አለ ምን እየተፈጠረ ራሱ እንዳለ አላውቅም። በዛት እስኖም በሰዎቹ ይገደላል። ካትነስም ከካፒታሉ ትወጣለች። ከፒታም ጋር በደስታና በሰላም አንድ ላይ ይኖራሉ ማለት ነው። አለቅ ተጠናቀቅ የሙሉ ሃንገር ጌምስ ስቶሪ። ግን አሁንም አንድ ነገር ይቀረናል። ሁሉንም ፊልሞች እስኪ ተምች ከሆነው ፊልም ጀምረን ወደ አሪፍ ወደ ሆነው ፊልም ሬት እናርጋቸው። 4ኛ ሞኪንግ ጄ ፓርት 1 1.5 ከ5። እዚህ ጋር ብዙ መናገር አለብኝ ብዬ አላስብም። ፊልሙ ላይ ምንም የተፈጠረ ነገር አልነበረም። ሙሉ ፊልሙ የሆነ ባንከር ውስጥ ነበር የተካሄደው። ፊልሙ ሞር ሞኪንግ ጄ ፓርት 2ን ሴታፕ እያደረገው ነበር። ብዙ ተከታታይ ፊልሞችም የሚሳሳቱት ስህተት ይህንን ነው። አስተላለቁን ሴታፕ ለማድረግ ከየትም ብለው ታሪክ ያመጡና ጊዜያችሁን ይፈጁታል። ምሳሌ ልስጣችሁ፣ ሃሪ ፖተርን አይታችሁት የምትጠቁ ከሆነ የመጨረሻዎቹ ፊልሞች ለሁለት የተከፈሉ ናቸው እና ፓርት 1 በጣም ደባሪ ነበር፣ እንደ ሃንገር ጌምስ ማለት ነው። ግን ሃሪ ፖተር የመጨረሻውን ፊልም አሪፍ በሚባል መልኩ ነበር ሴታፕ ያደርጉት። ለዛ ሲል ለፓርት 2 ኤክሳይትድ ነበራችሁ። ብቻ ፔሲንጉ የተመታ ነው ምናምን፣ በዛ ላይ ጌል አለ። ለዛ ተምች ፊልም። 3ኛ
ማኪንጄ ፓርት 2 2.3 ከ5 ጀስት ዘ ሞስት ደባሪ አስተላለቅ። ብዙ ጊዜ የመጨረሻው ኤፒሶድ ሲባል ወይም ደግሞ የመጨረሻው ፊልም ሲባል በጣም ብዙ ነገር የሚፈጠርበት ፊልም ነው። በጣም ትልቅ ድባብ አለው። እስካሁን ድረስ ላያችሁት ነገር መዝጊያ ነው። ይሄ ግን አሮን ነው፣ እኔ አልተመቸኝም። ከማኪንጄ ፓርቷን የተሻለውም ይሄኛው ትንሽ እንኳን አክሽን አለው። ለዛ እንደ ፓርቷን አይደለም። ሁለተኛ ዘ ሃንገር ጌምስ 3.5 ከ5 ጀስት የሚገርም ፊልም ነው። በእውነት ሁሉንም ነገር ቅድም ተናግሬያለሁ። አሁን ምንም የምጨምረው ነገር የለኝም። በዛ ላይ ደክሞኛል ጋይስ። አንደኛ ካቺንግ ፋየር 4 ከ5 ሲኔማቶግራፊ፣ ዳይሬክተር፣ አክቲንግ፣ ቪዥዋል ኢፌክት ሁሉም ኦን ፖይንት ነው። ጌሙ ኤሬና I just love this movie። ናም አለቀ ጋይስ። እነዚህ አራቱም የሃንገር ጌምስ ፊልሞች ናቸው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ በማድረግ ወደፊት የሚገርሙ ቪዲዮዎች ይጠብቁ። እናም እንደተለመደው በጣም ወዳችኋለሁ። ፒስ